ለምን በፈረስ ብቻ እንሄዳለን? ያለ ፈረስ የሚሄድ ሰረገላ መፍጠር እንችላለን ወይ ከሚል ሀሳብ ነው መኪና የተፈጠረው። ጥያቄ መጠየቅ ነው ክሬቲቪቲ የሚያመጣው። እኔ የምፈልገው ሀሳብ እንዲሳካልኝ እኔ አሸንፌ አንተ መሸነፍ አለበት። ዊል ሉዝ የሚባለው አግሪመንት እሱ የሚያበሳጨው ፓርት አለ። ያንን ለማየት ነው ይሄ ማይደራደርባቸው ነገሮች አሉ። ያንን እዩ። ኢምፐቲ ማለት ነው ቁጭ ብላችሁ ለመስማት ነው። እኔ ልክ የሆንኩበትን 10 ምክንያት ልነግራችሁ ይችላል። የሆነ ሰው ልክ ያልሆነበትን 20 ምክንያት ልደረድርላችሁ ይችላል። ልዩነቱ ይበልጥ እየሰፋ ነው እንጂ የሚሄደው መፍትሄ አይፈጠርም። አንድነት ውስጥ ነው መፍትሄ ያለው። በቃ ገንዘብ አግኝቶ ሰው ከሚናቅ ገንዘብ አጥቶ የሚከበርባቸው ሁኔታዎች አሉ። ሀሳብ እንዲከበር ይፈልጋል። ስራው እንዲከበርለት ይፈልጋል። ሰው በክብሩ አይደራደርም። እኔም አቋሜን አከብራለሁ፣ አንተም አቋሜን አክብርልኝ። በዚህ ሁሉ መሀል ግን እንዴት ነው አንድ ላይ መኖር የምንችል? ሰላም፣ እንዴት ናችሁ ውድ የቡክቶክ ዊዝ ፊራ ቤተሰቦች? ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችሁን ቆዩ። ለዛሬ ፕሮግራማችን እንግዲህ ዳሰሳ እንድናደርገው የመረጥኩት መጽሐፍ በስቲቨን ኮቪ የተጻፈውን ዘ ሰርድ አልተርኔቲቭ የሚለውን መጽሐፍ ነው። እንግዲህ የዚህን ጸሐፊ መጽሐፍቶች ይሄ ስንተኛ? 3ኛ መጽሐፍ። ከዚህ በፊት The 7 Habits of Highly Effective People የሚል መጽሐፍ ዳሰሳ አድርጌላችሁ ነበር። ከዚያ ደግሞ Principle Centered Leadership ስለ ሊደርሺፕ የሚያወራውን መጽሐፍ ዳሰሳ አድርጌላችሁ ነበር። አሁን ደግሞ The Third Alternative የሚለውን መጽሐፍ ዳሰሳ አድርጌላችኋለሁ። እንግዲህ ስለ ጸሐፊ ብዙ ጊዜ ደጋግሜ ስላወራሁ ብዙ ማውራት አለብኝ ብዬ አላስብም፣ ግን ዛሬ ለማውራት ሀሳብ ጠቃሚ ስለሆነች አንድ ነገር እንደው መናገር አለብኝ ብዬ አስባለሁ። ስቲቨን ኮቪ በተለያዩ ቦታዎች ላይ ሊደር እና ማኔጀር የሆነ ሰው ነው። እንግዲህ ስለ ሊደርና ስለ ማኔጀር ልዩነት ፕሪንሲፕል ሴንተርድ ሊደርሺፕ ስለሚባለውን መጽሐፍ ዳሰሳ ሳደርግ አውርቻችኋለሁ። ሊደር ባለራዕይ ነው። ማኔጀር ደግሞ የባለራዕዩን ሀሳብ ወደ ምድር የሚያወርድ ነው። ስራ አስፈጻሚ ነው፣ ስራ አስኪያጅ ነው። እነዚህ ልዩነቶች እንግዲህ ከዚህ በፊት ብዙ አውርቻችኋለሁ እና እሱ ሊደርም ማኔጀርም የመሆን እድል አግኝቷል። ቤተሰብ የሚመራ ሰው፣ በጣም ብዙ ቤተሰቦች የሚመራ ሰው እና የሚመራቸው ደግሞ ቤተሰቦች በተወሰነ መንገድ እንዴት ነው እንግዲህ በምናውቀው መንገድ ስኬታማ የነበሩ ናቸው። እንደውም አንዳንዱ የአባቱን ሌገሲ የቀጠሉ ልጆች አሉት፣ ማለት እሱ ከሞተ በኋላ የእሱን ስራ ያስቀጠሉ ማለት ነው። እና ከሰዎች ጋር ስትኖሩ፣ ሊድ ስታደርጉ፣ ከቤተሰብ ጋር ስትኖሩ ሁልጊዜ የማይቀር አንድ ነገር ቢኖር ጥል ነው አይደለ? አለመስማማት የሚባለው ነገር ሁልጊዜ አለ። ጸሐፊው ምን ይላል? አንዳንድ ጊዜ ሰዎች ለምንድነው ወታችሁ ከሰው ጋር ኮሚኒኬት ማታደርጉት፣ ከሰው ጋር ማትጫወቱት፣ ከሰው ጋር ማትግባቡት ካላችሁት፣ ምክንያቱም ይላቸዋል ብዙ ሰው ከሰው ጋር ወጥቶ መነጋገር፣ ከሰው ጋር ጓደኝነትን መፍጠር የሚፈራው ጥላቻን፣ ፍራቻ እንደሆነ መጽሐፍ ይናገራል። ከሰዎች ጋር መጣላትን ፍራቻ ሰዎች ወጥተው ኮሚኒኬት አያደርጉም፣ ኮንፊደንስ አይሰማቸውም። ገና ሳይገናኙ አይ ጥላቻን ፍራቻ ይላሉ። ግን ጸሐፊ ምን ይላል? ጥላቻ ያለ ነው። እንደውም አንዳንዴ ግንኙነትን የሚያጣፍጥ በጣም የሚሰጠው እሱ። ምክንያቱም ታውቃላችሁ እንግዲህ ከሰው ጋር አይደለም ሩቅ ካለ ሰው አይደለም፣ ከጓደኛ እንጣላለን፣ ከጓደኛ አይደለም ከቤተሰብ እንጣላለን፣ ከቤተሰብ አይደለም ሰው ከራሱም ጋር ይጣላል። አንዳንዴ ከራሳችንም ጋር ማንስማማቸው ብዙ ሁኔታዎች አሉ። ጥሉ አይደለም ችግሩ ይላል ጸሐፊው። ጥሉ ሳይሆን ለእነዚህ ጥሎች መፍትሄ የምናመጣባቸው መንገዶች ናቸው ብዙ ጊዜ ችግር የሚፈጥሩት ይላል። ለምን? ምክንያቱም ብዙ ጊዜ ልዩነት የሚመጣው አለመስማማት የሚመጣው ከነዚህ ሀሳብ ነው። አንዳንዴ ምን ያህል መሰላችሁ? ተመሳሳይ ስራ እየሰራችሁ ምንፈልገው ግብ እኮ ተመሳሳይ ነው፣ ምንፈልገው ውጤት ተመሳሳይ ነው። ወደዚያ ውጤት ግን ለመሄድ የምናመጣቸው አማራጮች፣ የምናመጣቸው መንገዶች በጣም የተለያዩ ይሆናል። ግቡ ተመሳሳይ ሆኖ መንገዳችን የተለያየ ይሆናል። እና ጸሐፊው ምን ይላል መሰላችሁ? እነዚህ ሁለት ግሩፖች፣ ኤክስትሪም የሆኑ ግሩፖች፣ ይሄ እኔ ልክ ነው ይላል። የእሱ ልክ እንዲሆን የአንዱ ጎን መጥፎ መሆን አለበት፣ ይህም ልክ እንዲሆን የአንዱ ጎን መጥፎ መሆን አለበት። ሁለቱም የራሳቸውን መንገድ ይዘው የሄዱና በቀላሉ መፈታት የሚችል ቀላል የሆነ ችግር በተለያየ ምክንያት እንደሚረዝም መጽሐፉ ይናገራል። አንደኛው። ሁለተኛው ደግሞ አንዳንዴ ተመሳሳይ ግብ፣ የተለያየ ግብ እንደመሆን እንፈልጋለን። በቃ እንዲህ የሚሆነው በዚህ መንገድ ሲሆን ነው። አንዱ ደግሞ ኖ እሱ ልክ አይደለም ይሄ ነው ብሎ የተለያየ ግብ ደግሞ ያላቸው ሰዎች አሉ። ምን መሰላችሁ? እነዚህን ሰዎች ሰላም መፍጠር ከፈለጋችሁ፣ እነዚህን አለመግባባቶች መፍትሄ መስጠት ከፈለጋችሁ ሁለት የተለያየ መንገድ አለ አይደል? በሁለቱም መንገድ መሄድ ሳይሆን ጸሐፊ ይናገራል፣ ሶስተኛው አልተርኔቲቭ ክሬት ማድረግ የሚባለውን ነገር መልመድ አለባችሁ። ሶስተኛ አማራጭ የሚባል ነገር የመፍጠር አቅም መቻል አለባችሁ ይላል። አሁን እዚህ ጋር ሶስተኛ መንገድ ክሬት ማድረግ ነው ትልቁ ስራ፣ ከባዱ ስራ። ለምን? ሁለቱም የራሱን ጎን ይዞ እኔ ልክ ነኝ አንተ ልክ አይደለም ካለ ቀላለሁ እንዴ ምን ችግር አለው? አንተ አከሌ ልክ ነው አረ እሱ እኮ እኔ ልክ የሆንኩበትን 10 ምክንያት ልነግራችሁ እችላለሁ። የሆነ ሰው ልክ ያልሆነበትን 20 ምክንያት ልደረድርላችሁ እችላለሁ። ልዩነቱ ይበልጥ እየሰፋ ነው እንጂ የሚሄደው መፍትሄ አይፈጠርም። አንድነት ውስጥ ነው መፍትሄ ያለው። አንድነት መፍጠር ከፈለጋችሁ
ሶስተኛ ኦልተርኔቲቭ ሶስተኛ መንገድን ክሬት ማድረግ የሚባለውን ነገር መልመድ መቻል አለባችሁ ይላል ጸሐፊው። ቢቻል ይሄ ሶስተኛ ወገን ሌላ ሰው ገብቶ ሳይሆን እናንተ ራሳችሁ መፍጠር የምትችሉት መንገድ ነው። ሌላ ሰው ገብቶ እንትን ከሚል ሌላ መንገድ ለመፍጠር ከሚሞክር እናንተ ራሳችሁ መፍጠር የምትችሉት መንገድ ነው የሚል ሀሳብ ነው ጸሐፊው የሚናገር። ምንድን ነው በሁለት መንገድ አሁን እኔ ልክ ነኝ እሱ ልክ አይደለም በሚል መንገድ መሄድ ምንድን ነው ያለው ችግር? የተወሰኑ ነገሮችን እስኪ ልንገራችሁ። እኔ ልክ ነኝ አንተ ልክ አይደለም የሚል ሜንታሊቲ ምንድን ነው ያለው ችግር ካላችሁ ጸሐፊ አንደኛ ሊሚቴሽን ነው ይላል። ሊሚቴሽን ማለት በቃ የሆነ ሳጥን ውስጥ ራሳችሁን አስቀምጣችኋል። እኔ ልክ ነኝ እከሌ ልክ አይደለም ብላችሁ እዛ ውስጥ የምትቀመጡ ከሆነ በምንም ታምር መፍትሄ አትሰጡ። መጨረሻችን እልቂት ነው የሚሆነው። መጨረሻችን አለመስማማት ነው። መጨረሻችን ለስንት ዘመን የተገነባው ነገር እንዲበተን ነው ምክንያት የሚሆነው። እንደዚህ አይነት አግሪመንቶች ብዙ ጊዜ ይላል ጸሐፊው። ከዚህ በፊት ደ ሰቨን ሀቢት የሚለው መጽሐፍ ዳስ ሳረግላችሁ አውርቻለሁ። ብዙ ጊዜ የሚሆነው ዊል ሉዝ አግሪመንት ይፈጠራል። ዊል ሉዝ አግሪመንት ማለት አንተ ታሸንፋለህ፣ ያኛው ጎን ይሸንፋል። በቃ እኔ ላሸንፍ እንትናንም ረግጬ ቢሆን ማሸነፍ አለብኝ። ለምን ሁለታችንም አንድ ላይ መሄድ አንችልማ? እኔ የምፈልገው ሀሳብ እንዲሳካልኝ እኔ አሸንፌ አንተ መሸነፍ አለብህ። ዊል ሉዝ የሚባለው አግሪመንት እሱ። ተገላቢጦሽ አንዱ ደግሞ ይመጣል ነው እሱ መሸነፍ አለበት እኔ ማሸነፍ አለብኝ ብሎ እናንተ ሉዝ ትሆናላችሁ፣ እሱ ያሸንፋል። እናንተ ተሸንፋችሁ እሱ ያሸንፋል። በቃ ያለው አማራጭ ይሄ ነው። ሁለቱም ካልሆነ ምን እንደሚፈጠር ታውቃላችሁ? ይሄ እኔ ከሞትኩ ሰርዶ አይብቀላለች አህያ ነው የሚባለው። እኔ ካላገኘሁ በምንም ታምራት ጠቅም አንተን ይዤ ነው ገደል በገባ የሚል አስተሳሰብ ይመጣል። እንትና ከሆነ እንዲህ ከሆነ አንተን ይዤ ነው የምወርደው። ይሄ በጣም አስቸጋሪ የሆነ አስተሳሰብ እንደሆነ መጽሐፉ ይናገር። ሉዝ ሉዝ ይላል። አንተም ሉዝ ታደርጋለህ፣ እኔም ሉዝ አደርጋለሁ። በምን አንተ ግን እኔ ምንድነው አንተ ተጠቅመህ ግን እኔ አየር ላይ አልቀርም፣ አንተን ይዤ ገደል እገባለሁ፣ አንተን ይዤ እወርዳለሁ። ይሄ መጨረሻው እልቂት ነው፣ መጨረሻው መጥፋት ነው። ቱ ዌይ ሜንታሊቲ ነው እንግዲህ ችግሩ። ሁለቱም የራሱን ጽንፍ ይዞ የራሱን ጎራ ይዞ እንደ በቃ እኔ ብቻ ነኝ ልክ ካለ መጨረሻው ጥላው ነው፣ መጨረሻው ዲስትራክቲቭ የሆነ ነገር። ከዛ ይልቅ ሶስተኛ መንገድ ሶስተኛ ወይ ክሬት አድርጉ። ይሄ ነው በጣም ከባድ የሚባለው ስራ። ለምን አንተም ልዩነትን ይዘህ እኔም ልዩነትን ይዤ ሶስተኛ እኔ እናንተን ሊያስማማ የሚችል አዲስ መንገድ እንቀይስ ነው። ቢያንስ እኔም አንተም ልንጠቀምበት ከነ ልዩነታችን አንድ ላይ የምንኖርበትን የሆነ ሁኔታ እንፍጠር ነው። ያንም ማሰብ አስቸጋሪ፣ ይጨንቃል፣ ረጅም ሰዓት ይወስዳል። የምትጠሉትን ሰው ቁጭ ብላችሁ መስማት ይፈልጋል። የማትስማሙትን ሰው ተረጋግቶ መስማት ይፈልጋል። ሶስተኛው አልተርናቲቭ ክሬት ማድረግ ከፈለጋችሁ እነዚህን 4 መሰረታዊ ነገሮችን ለማድረግ ሞክሩ። ሌላ አይደለም ራሳችሁ አረ ያኛው ጎን እኮ እንዲህ ቢያደርግ የሚለውን ነገር ተውት። እናንተ ላይ መሰራት ያለበት እነዚህ 4 ነገሮች አሉ። ምንድናቸው እነዚህ ነገሮች? አንደኛ ጸሐፊው ሶስተኛው አልተርናቲቭ ክሬት ማለት ሶስተኛ መንገድ መቀየስ ከፈለጋችሁ፣ ሶስተኛ መንገድ መክፈት ከፈለጋችሁ የመጀመሪያው አስክ ይላችኋል። ጠይቁ። ምንድነው ጠይቁ የሚላችሁ? ምንድነው አቋማችሁ? ምንድነው የፈለጋችሁ የሚለውን ነገር ለማወቅ ሞክሩ። ለምንድን ነው እንዲህ ያለው ጸሐፊው? ምክንያቱም አንዳንድ ጊዜ ሰዎች ለመቃወም ብቻ ጎራ ይዛሉ። ምን ማለት ነው? አከሌ ቀኝ ካለ እናንተ ግራ ትላላችሁ፣ አገሬ ቢጫ ካለ እናንተ። አንዳንድ ሰዎች ፐርሰናል ሚሽናቸው የሆነን ሰው ተቃራኒ ሆኖ መታየት ነው። በቃ ከዛ ውጭ ምንም የሚፈልጉት ነገር የለም። ከእንትና በልጦ ለመታየት የእሱ ተቃራኒ መሆን እንዳለባቸው የሚያስቡ ሰዎች አሉ። ምንድን ነው የምትፈልጉት እናንተ? ምን ላይ ነው አቋማችሁ? ይሄ ከሆነ ጥላቻችሁ፣ ከጥላቻ ተነስታችሁ ነው እየወጣችሁ ያላችሁ። ስለዚህ ለራሳችሁ ግልጽ አድርጉት። ኖ አይ እኔ ያዛ አመለካከት እንዲህ ከሄድን እንደዚህም ይመጣል፣ ስለዚህ እኔ ደግሞ የምፈልገው ይሄ ነው የሚለውን ነገር ግልጽ አድርጉት። እናንተስ የምትፈልጉትን ነገር ታውቃላችሁ ወይ? ጸሐፊ መጀመሪያ የሚጠይቃችሁ ግልጽ ነው ወይ ለእናንተ? ሌላውን ተውት፣ ሰው ማስረዳት ተውት፣ እልህ መያያዙን ተውት፣ ጎራ መያዙን ተውት። እናንተ ራሱ ተረድታችሁታል ወይ? የራሳችሁን ከተረዳችሁ ሁለተኛ የሚመጣው ነገር ጸሐፊ እንዲህ ይላል፣ ሲክ ቱ አንደርስታንድ ይላል። በቅንፍ ውስጥ ሊስን ማለት ነው። የራሳችሁን ተረዳችሁ አይደል? አሁን መንገድ ልንፈጥር ነው። ከሌላኛው ጎራ ጋር ተሰብስባችሁ ቁጭ እያላችሁ ነው ወይ ከሌላኛው ሰው ጋር ከሌላኛው አካል ጋር ተሰብስባችሁ ልታወሩ። ጸሐፊ የሚናገረው ነገር መጀመሪያ ማውራት አይደለም፣ ቁጭ ብላችሁ ሰውየው ያውራ፣ እድል ስጡት። ሲክ መጀመሪያ የእሱን ጎን ለመረዳት ዝም ብላችሁ ለመስማት ሞክሩ። ሉክ አሁን ሀሳብ ማስረዳት ይሄ ሰላም። በነገራችን ላይ ይህችን ሀሳብ ያዙልኝ፣ በኋላ ጠነክራታለሁ። ሶስተኛው አልተርኔቲቭ ክሬት የሚደረገው በአቋም አይደለም። አቋም ይዛችሁ መንገድ አትፈጥሩ። ሶስተኛ መንገድ የሚፈጠረው በጥያቄ ነው። አቋም መያዝ ማለት እንትና ልክ ነው እኔ ልክ ነኝ፣ እንትና ልክ ነው እኔ ልክ አይደለሁም፣ ወይ እኔ ልክ ነኝ እንትና ልክ አይደለሁም የሚል አሳሰብ ነው። ጥያቄ ሲፈጠር እሺ ልዩነት አለ፣ ልዩነት እያለ እንዴት ነው አብረን መቀጠል የምንችለው ብላችሁ ነው መንገድ የምትፈጥሩት። በጥያቄ ነው ሶስተኛ መንገድ የሚፈጠረው። አቋም ከያዘስ በቃ ኦልሬዲ ያኛው ጎን መጥፎ እንደሆነ ስለወሰንክ ለመስማት ጆሮ ራሱ ድፍን ነው። ከሚያወራው ነገር እንዴት ነው ልጥለው የምችለው እያልክ ነው እንጂ ለመረዳት አትሞክርም። ይሄ መጨረሻው ክፋት ነው። እንግዲህ ጸሐፊው ሁለተኛ የሚነግራችሁ ነገር ቁጭ በሉና ይሄ ጎራ ሳትይዙ ቁጭ ብላችሁ ለመረዳት ሞክሩ። ስሙ። በጆሮ ብቻ አይደለም በአይናቸው ለመረዳት ሞክሩ። ስሜት የሚያደርገው ፓርት አለ፣ ያንን የሚያበሳጨው ፓርት አለ፣ ያንን ለማየት ሞክሩ።
ይሄ ማይደራደርባቸው ነገሮች አሉ። ያንን እዩ። ኢምፓቲ ማለት ቁጭ ብላችሁ ለመስማት ሞክሩ። ቦዲ ላንጉዌጆቹንም ለመረዳት ሞክሩ ማለት ነው። ከዛ ሶስተኛ ይመጣል then seek to be understood። ሰውየውን ከተረዳችሁት በኋላ አማራጭ የለውም። እናንተ ስለሰማችሁት በሰማችሁት መንገድ ይሰማችኋል። ረጋ ብሎ ሀሳባችሁን ያስረዳል። ከዛ ሀሳባችሁን አስረዱ። ሀሳባችሁን ስታስረዱ እሱን ትታችሁ የእናንተ እኮ እንዲሆነው ብላችሁ አይደል፣ ሀሳባችሁን ኢንዲፔንደንት ሆናችሁ አስረዱ። የኔ ሀሳብ የኔ ዓላማ እንዲህ ነው፣ እንዲህ ማድረግ አለብን፣ እንዲህ ደግሞ የሆነው እንዲህ ደግሞ እንዲህ ካላደረግን እንዲህ ይሆናል፣ ስለዚህ መፍትሄው እንዲህ ነው ብዬ አስባለሁ ብላችሁ ነው እንጂ እሱን እያጣጣላችሁ አይደለም መናገር ያለባችሁ። ከዛ ሀሳባችሁን የምታዩበትን እይታችሁን አለ አይደል በራሳችሁ የቀረጻችሁት መንገድ ሰውየውን ለማስረዳት ሞክሩ። ከዛ አራተኛው ይመጣል። አንተ ሀሳብን አስረድታል፣ ሌላኛው ጎን ሀሳቡን አስረድተዋል። ከዚህ ተነሱና ጥያቄ መጠየቅ ጀምሩ። ከዚህ እንዴት ነው ሶስተኛ መንገድ መፍጠር ብቻ ሶስተኛ ኦልተርኔቲቭ እንዴት ነው ክሬት ማድረግ ምንችለው የሚለውን ነገር አውሩ። አንዳንዴ ምን ይመስላችሁ በማውራት ውስጥ ብዙም ልዩነት እንደሌለ ልትረዱ ትችላላችሁ። አንደኛ አይ በቃ ነው እንዴ አንተ እኔ እኮ እንዲህ ያልከ መሰለኝ እኔ እኮ እንደዚህ ሆነ ብላችሁ መፍትሄ ልትፈጥሩ ትችላላችሁ። አይታወቅም። ሁለተኛ ምናልባት በማውራት ውስጥ አንደኛው ጎን እንደተሳሳተ ልትረዱ ትችላላችሁ። የተሳሳተው ጎን ወደ እናንተ ሊመለስ ይችላል። አይታወቅም። በማውራት ውስጥ ወይ ደግሞ ሶስተኛ ሁለታችሁ በቃ ግልጽ የሆነ ድርቅ ያለ አቋም በቃ እኔ በዚህ አልደራደርም የምትሏቸው ነገሮች አሏችሁ። ከዛ ምን ይፈጠራል? እሺ እኔም አቋምን አከብራለሁ አንተም አቋሜን አክብርልኝ። በዚህ ሁሉ መሀል ግን እንዴት ነው አንድ ላይ መኖር የምንችለው? እንዴት ነው አንድ ላይ መቀጠል የምንችለው? እንዴት ነው በሰላም መኖር የምንችለው የሚለውን ነገር ለመረዳት ፊገር አውት ለማድረግ ሞክሩ። አያቸውን ወይ በስተት ሊኖር ይችላል፣ ወይ ሚስ አንደርስታንዲንግ ሊኖር ይችላል፣ ወይ አቋም ነው። ከና አቋም ግን አንድ ላይ መቀጠል የምንችልበትን መንገድ እንፍጠር ወደሚለው ሀሳብ መምጣት ትችላላችሁ። ይሄ ሶስተኛ አልተርኔቲቭ፣ ሶስተኛ መንገድ ለመፍጠር የሚረዳችሁ። ምናልባት ልጨምር፣ ይህንን አልተርኔቲቭ ክሬት እንዳታደርጉት የሚያደርጋችሁ ጠላቶች አሉ። ጸሐፊ ጠላት የሚላችሁ ነገሮች ሶስተኛ መንገድ ከነ ልዩነታችን አንድ ላይ እንኑር የሚለውን አሳሰብ የሚቃወሟችሁ ያለ አይደል? ያንን መንገድ እንዳትፈጥሩ የሚገድባችሁ በጣም ብዙ ነገሮች አሉ። ኤነሚ ይላቸዋል። እነዚህ ጠላት ናቸው ይላቸው። ምንድን ናቸው እነዚህ ነገሮች? የመጀመሪያ ለምሳሌ ጸሐፊ ኢጎ ይሏል። ኩራት፣ እኔ እንትና ነኝ እሱ ጋር መሄደው ጥልን እንጂ መፍትሄን አይፈጥርም። ሌላኛው ኖት ሊስኒንግ፣ ቁጭ ብላችሁ ማትሰማሙ ከሆነ ከሚያወራው የክርክር ሰዎች አንዳንዴ ለመከራከር እንዲያደርጋሉ። በነገራችን ወሬ እየተነሳ በቃ እንደዚህ ከሚወራው ነገር እንዴት ልጣለው ነው እንጂ ምን አይነት መፍትሄ ልውሰድ ምን እያለኝ ነው የሚለውን ነገር ሰዎች ብዙ ጊዜ አይረዱ። ሌላኛው ሚስ አንደርስታንዲንግ፣ አለመረዳት። ሰውየው ግራን ያለው እናንተ በቀኝ በኩል የምትረዱ ከሆነ ምንም መፍትሄ አይፈጥርም። ሚስ አንደርስታንድ ማድረግ ሌላኛው በጣም ትልቅ ችግር ነው። የሚረዳበትን ነገር ኮንቴክስት አለመረዳት ማለት ነው። ኮንቴክስት ማለት እንዴት ነው? አንዳንድ ቃሎች የሆነ አረፍተ ነገር ውስጥ ሲገቡ ሌላ ትርጉም ይኖራቸዋል፣ ብቻቸውን ደግሞ ሌላ ትርጉም ይኖራቸዋል። አንዳንድ ሰው የሆነ ነገር እየተናገረ ስሜታዊ ሆኖ ይችላል፣ የሆነ ነገር ያወራል። ያንን ተነስታችሁ አክራችሁ አይገርም ባለፈው እኮ እንዲያለ የምትሉ ከሆነ መፍትሄ አይፈጠርም። ሚስ አንደርስታንድ አታርጉ። ሁኔታውን ተረዱ። ከምን አንጻር ነው እንዲያለ ስሜታዊ ሆኖ ይሆን ወይ ደግሞ አረፍተ ነገር ማጣመም፣ እንደዛ አታርጉ። ሚስ አንደርስታንዲንግ የሶስተኛው አልተርኔቲቭ፣ ሶስተኛ መንገድ የመቀየስ በጣም ትልቁ ጠላት ነው። ሌላኛው ራሽንግ ዘ ፕሮሰስ ይሏል። ይሄ አሁን ያልኳቸው አራት ሂደቶች አሉ አይደል? ለመስማት፣ ለመረዳት፣ ከዛ መፍትሄ ለመፍጠር መጠየቅ፣ ማጣደፍ፣ ነገሮች እያወራ ለምን ወደ ገደለው ግባ ሲያሳብ ማስቸኮል፣ እናንተ ሀሳባችሁን በግልጽ ሳታወሩ ነገሮች እንዲፈጥኑ ማድረግ፣ ይሄ ጠላት ነው። መንገድ እንዳትፈጥሩ ያደርጋቸው። አትረዱ፣ መሰማማት የለም። እንደውም ጥሉ ላይ አለመስማማቱ ላይ እሳት ነው የሚያነዱ። ምናልባት የመጨረሻው ፊር ኦፍ ሉዚንግ ይሏል። በቃ እኔ ራሴን ጎን ይዣለሁ፣ እኔ ልክ ነኝ፣ ልክ መስዬ ለመታየት ሌላ ጎን መሳሳት አለበት። ስለዚህ ተሳስተሃል ላለመባልልና የኔን አቋም አለቅ ልክ እንዳለው ነገር ወተት እኮ ነው ነጭ እኮ እንደሆነ እያያችሁ ነው አይደለም? በቃ ጥቁር ነው ጥቁር ነው ብያለሁ። ጥቁር ነው ምን ነው ያመጣው? ሰዎች ፊት ልክ አይደለም መባል፣ መዋረድን፣ መሳሳትን፣ ፍራቻ፣ እነዚህ ነገሮች ካሉ መጨረሻቸው ክፋት ነው። መጨረሻቸው እንዴት ነው? ጥል ነው። የመጨረሻ ሀሳብ ላንሳላችሁ። የዚህስ ደግሞ ተቃራኒ። አሁን ሶስተኛው አልተርኔቲቭ ክሬትን ለማድረግ የሚረዷችሁ ነገሮች ምንድን ናቸው? ቅድም ሂደቶችን አይደል ያወራሁት? ምንድን ናቸው የሚረዷችሁ ነገሮች? ቅድም አንስቻለሁ። አንደኛ ኢምፓቲ ነች። በጆሮ መስማት፣ በአይን ነገሮችን ለመረዳት ሞክር፣ ሴንስ ማድረግ። ሰው ሲቸኩል፣ ሰው ሲረጋጋ፣ ሰው ሲበሳጭ፣ ሰው የምሩን ሲናገር፣ ስሜታዊ ሲሆን ተረዱ። ኢምፓቲ ማለት እሱ። የድምፅ ቶን፣ ድምፁ ጮክ ሲል ዝቅ ሲል ምን እያለ ነው? ሁኔታውን እያነበባችሁ ነገሮችን ለመረዳት መሞከር ኢምፓቲ። ሁለተኛው ሪስፔክት ይለዋል ጸሐፊ። ሶስተኛው አልተርኔቲቭ ክሬት ለማድረግ የሚረዳችሁ መከባበር። አንድ ሰው ከተናቀ፣ ሀሳቡን ከናቃችሁት ምንም ነገር ስትሉት፣ አንዳንድ ጊዜ ሰዎች ምን አለ መሰላችሁ
ይሄ ለራሳችን ያለን ክብር ከጥቅማ ጥቅም በልጦብን እንገኛለን። ብዙ ጊዜ ሰዎች እንደዛ ነው። አንዳንዴ ጊዜያዊ ነገሮች እንደዛ እንዳናስብን ቢያደርጉ በቃ ገንዘብ አግኝቶ ሰው ከሚናቅ ገንዘብ አጥቶ የሚከበርባቸው ሁኔታዎች አሉ። ሀሳብ እንዲከበር ይፈልጋል። ስራው እንዲከበርለት ይፈልጋል። ሰው በክብሩ አይደራደርም። ስለዚህ ሰውንም አክብሮ ሀሳብንም አክብሮ። ይሄ በጣም ትልቅ ነገር ነው። ሌላኛው ከሬጅ ይለዋል ጸሐፊው። ከሬጅ ማለት ድፍረት አይደል? የውስጥ ወኔ። በቃ ግድ የለም ስናወራ እኮ እኔ የተሳሳትኩት እኔ ልሆን ይችላል። በቃ ግድ የለም ግን እናወራ፣ መፍትሄ መስጠቱ ይሻላል የሚል አሳሰብ። አይ በቃ እናውራ፣ ግድ የለም ትላንትና ማይሆን ነገር ተፈጥሮ ነበር፣ ተጣልተን ነበር፣ ከባድ ነገር ውስጥ ገብተን ነበር፣ ግድ የለም ግን እናውራ፣ ማውራቱ ይሻላል የሚል ድፍረት፣ የውስጥ ኮንፊደንስ። ከሬጅ ከውስጥ ኮንፊደንስ ነው የሚመጣው። ግድ የለም እስኪ እንየው። እነዚህ ነገሮች በጣም የሚረዱ ነገሮች ናቸው። ሌላኛው ክሬቲቪቲ። ሶስተኛው አልተርኔቲቭ እንፍጠር ማለት ሌላ እስካሁን ድረስ የሌላ አዲስ ነገር እንፍጠር ነው። ክሬቲቭ መሆን ይፈልጋል። ይሄ በነገራችን ላይ አይምሯችሁን ያጨናንቃል። ረጅም ሰዓት ቁጭ እንድትሉ ያደርጋችሁ። ቢ ክሬቲቪቲ ይፈልጋል። ሌላ መንገድ አለ ወይ? እንዲህ ብናደርግስ? ክሬቲቪቲ የሚነሳው ከእንትን ነው። በነገራችን ላይ ጥያቄ ከመጠየቅ ነው። እንዲህ አለ ወይ? እንደዛ አይደል የተነሳው? ለምን በፈረስ ብቻ እንሄዳለን? ያለ ፈረስ የሚሄድ ሰረገላ መፍጠር እንችላለን ወይ ከሚል ሀሳብ ነው መኪና የተፈጠረው። ጥያቄ መጠየቅ ነው ክሬቲቪቲ የሚያመጣው። ክሬቲቭ ነው። ሌላኛው ሲነርጂ ደግሞ ማለት ዩኒቲ ምንድነው? ዳይቨርሲቲ ብያለሁ ከዚህ በፊት ሳብራራው። ዳይቨርሲቲ ሰዎች በሀሳብ እንለያያለን፣ በሃይማኖት እንለያያለን፣ በቋንቋ እንለያያለን፣ በመልክ እንለያያለን። በዚህ ሁሉ ውስጥ ግን አንድነትን መፍጠር መቻል ማለት ነው ሲነርጂ። በቃ እኔ ልክ ለመሆን አንተ መሳሳት አይጠበቅብህም። እኔ የራሴ ማምነው ነገር አለኝ፣ አንተ የምታምነው ነገር አለ። ግን ከነ ልዩነታችን አንድ ላይ እንስራ። ከነ ልዩነታችን ለቤተሰባችን እንኖር ነው። ከነ ልዩነታችን ሰርተን ሀገር ትለወጥ። እንደዚህ ብሎ ማሰብ ሲነርጂ ማለት ነው። ልዩነት እንዳለ ሁሉ በልዩነት ውስጥ አንድ ሆኖ ለመቀጠል መሞከር ሲነርጂ ነው። የመጨረሻ ያስፈልጋል የሚለው ጸሐፊ አበንደንት ሜንታሊቲ ነው። አበንደንት ሜንታሊቲ ማለት ለሁሉም በቂ አለ፣ ለሁሉም እኩል የሆነ ነገር አለ ማለት ነው። አበንደንት ሜንታሊቲ ብዙ ጊዜ ሰዎች ጥል ውስጥ የሚገቡት፣ ብስጭት ውስጥ የሚገቡት፣ በጣም ብዙ ነገሮች ውስጥ የሚገቡት ሪሶርስ ያለው ነገር የተቆጠበ እንደሆነ ሲሰማቸው ማለት ነው። ለከላይ ሲሞላለት ከኔ ላይ የጎደለ እንደሆነ ከተሰማኝ ነው እልህ ይዘኝ ጥል ይዘኝ የጥል ስሜት ውስጥ ምገባው፣ ቅናት ውስጥ ምገባው። የሆነ ሰው ሲሞላለት ከእናንተ ላይ ይጎላል ሳይሆን በቃ ግድ የለም ለሱ ተሳክቶለታል፣ ለእኔም ደግሞ የሆነ መንገድ አለ ብሎ ማሰብ ነው አበንደንት ሜንታሊቲ። አይ በቃ ግድ የለም ለሱ ያሳካለት ፈጣሪ ለእኔስ መንገድ የለውም እንዴ ማለት ነው። ግድ የለም እሱ ለፍቷል፣ እውነት ነው፣ እኔም እየለፋው ነው። በቃ ለሱ የወጣችለት ፀሐይ ለእኔ አንድ ቀን አትወጣም እንዴ ማለት ነው። ኦኬ ብዙ ዋጋ ከፍሏል፣ እኔም እዛ ፖይንት ላይ ስደርስ አገኛለሁ የሚል ነው። እንዲህ ማሰብ ስትጀምሩ ከቅናት ትወጣላችሁ፣ ከብስጭት ትወጣላችሁ፣ ከእልህ ትወጣላችሁ። ሌላ መንገድ ለመፍጠር ክሬቲቭ መሆን እንደምትችሉ መጽሐፉ ይናገራል። እና በጣም ሰፊ ሀሳብ ከምላችሁ በላይ በጣም ሰፊ ሀሳብ ነው። እንግዲህ መጽሐፉ እንደምታዩት ነው፣ ትልቅ መጽሐፍ ግን በተቻለ መጠን ቆጠብ አድርጌ የዚህ መጽሐፍ ሀሳብ በዚህ መንገድ አስቀምጫለሁ። መጽሐፉ እንዴት አያችሁት? የሆነ ቁም ነገር ከዚህ መጽሐፍ አግኝታችኋል ብዬ ተስፋ አደርጋለሁ። ስለዚህ ፕሮግራም፣ ስለዚህ መጽሐፍ ያላችሁን አስተያየት ከስር በማስቀምጥላችሁ የሶሻል ሚዲያ አማራጮች ልታስቀምጡልኝ ትችላላችሁ። እንዲሁም ምን አይነት መጽሐፎችን ዳሰሳ ላድርግላችሁ ሀሳባችሁን ይደርሰኛል። በዚያው መንገድ አስቀምጡልኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።